የሐዋርያው ጳውሎስ ወደ ተሰሎንቄ መልእክት አንደኛው ምዕራፍ 5 ከቁጥር 12 ጀምሮ እንደዚህ ይላል። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ኑሩ። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽናኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህም የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በሚመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱ ደግሞ ያደርገዋል። ወዳጆች ሆይ ስለኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን። ይላል። እንጸልይ። የጠራህን የመረጥከን እስከ መጨረሻውም ቀድሰህ የምታቆመን ቅዱስ አባታችን ሆይ እጅግ አድርገን እናመሰግንሃለን። አባት ሆይ በዚህ ሰዓት ደግሞ በእውነት ተሰብስበን ቃልህን በምንማርበት ጊዜ ጌታ ሆይ ቃልህ ወደ ልባችን እንዲገባ በእውነት በውስጥ መሰራት ያለበት እንዲሰራ፣ መፈወስ ያለበት እንዲፈወስ እግዚአብሔር ሆይ ቃልህን ወደኛ እንድንልክ እንለምንሃለን። ቃሉላ ከፈወሳቸውም ከጥፋታቸው ማዳናቸው እንደተባለ ጌታ ሆይ ዛሬ በእውነት ይሄ እንዲሆንልን እንለምንሃለን። ስለ ሁሉ ክብር ለአንተ ይሁን፣ በኢየሱስ ስም አሜን። ጌታ የተመሰገነ ይሁን። እንግዲህ ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 መዝጊያ ላይ የተናገረውን ነው ያነበብነው። ብዙ ጊዜ የመልእክቶችን መዝጊያ ስናነብ እንደዚህ አጠር ያሉ ማስታወሻ የሚመስሉ ትዕዛዞች ራሳቸው አርስት ቢወጣላቸው ራሳቸው መልእክት የሚወጣቸው ማለት ነው። ሙሉ መልእክት ሊጻፍባቸው የሚገባቸው የሚመስሉ አጠር ያሉ ነገሮችን ለምሳሌ በሰላም ኑሩ፣ ትንቢትን አትናቁ፣ መንፈስን አታጥፉ፣ እንደዚህ አይነት ነገሮችን ሲናገር እንሰማለን በመልእክቱ። ምንድን ነው የሚያስታውሰኝ? አሁን ለምሳሌ እኛ ወላጆች የሆናችሁ በተለይ በጣም ይሄ ነገር ይገባቸዋል ብዬ አስባለሁ። ወላጆች የሆናችሁ ልጆቻችሁ አድገው ከቤት ሲወጡ ወደ ኮሌጅ ሲሄዱ 18 ዓመት ሙሉ ያሳደጋችኋቸው አብራችሁ የኖሩ የመከራችኋቸው የጸለያችሁላቸው ልጆች ማለት ነው። ልክ ሊሄዱ ሲሉ ወይ ደግሞ ልትሸኟቸው እዛ ዶርምም ልታደርሷቸው ሊሆን ይችላል። ሄዳችሁ ምትነግሯቸው ነገር እያቀፋችኋቸው በርታ፣ አይዞህ፣ ጠንክር፣ ተማር ምትሉት ነገር የለም። እሱን እኮ ሳትሉ ኖራችሁ እኮ አይደለም። ግን አለ አይደለ በመጨረሻ ጊዜ እንደው አለ አይደል በቃ የሆነ ኮምፔል ያረጋችኋል ለመናገር የሚቀር ነገር ካለ ብላችሁ። ማብራሪያ አያስፈልገውም። አሁን ለምሳሌ ጠንክረ ተማር ለሚለው ለማብራሪያ 1 2 3 ፖይንት ይዘን መማር እንችላለን እኮ። ግን በቃ ማስታወሻ ተነጋግረን ከዚህ በፊት እኮ በደንብ ተነጋግረናል በዛ አርስት። እንደዛ ይመስለኛል። ምክንያቱም በጣም ከባባድ ሐሳቦችን ነው በፍጥነት የሚናገረው ሐዋርያው ጳውሎስ። በዛ መሃል ምን አለ? ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። የዛሬው መልእክት ሐሳብ ሙሉን እስከ መጨረሻው ባነበውም ግን እዚች ቁጥር ላይ ይወሰናል። ከቁጥር 12 እና 13ን በተመለከተ ታውቋቸው ዘንድ ምን ማለት ነው? እውቅና ስጧቸው ማለት ነው። አክኖሌጅ አድርጓቸው፣ ስለ ስራቸው እወቋቸው።
እሱን ማለቱ ነው። ከዛ በኋላ ግን ምን ይላል? መጀመሪያ በመካከላችሁ የሚደክሙትን። በመካከላችሁ ማለት እንግዲህ ይኸው አሁን በዚህ በመካከላችን የምናውቃቸው አብረውን የሚጓዙ የክርስትናን ጉዞ አብረውን የሚጓዙ ማለት ነው። ገብቷቸዋል? አብረውን እየሄዱ ያሉ የሆነ ሩቅ ቦታ ያሉ የማናውቃቸው አይደሉም፣ ግን አብረውን እየሄዱ ያሉ ስንወድቅ አብረው ከኛ ጋር መጥተው የሚያጽናኑን፣ ስናዝን አብረውን የሚያዝኑ፣ ስንደሰት አብረውን የሚደሰቱ እነዚህ በመካከላችን ያሉት አካውንተብል የሆንልናቸው የሚጠይቁን ወንድሜ ምን ሆንክ፣ እህቴ ምን ሆንሽ የሚሉን ማለት ነው እንጂ ላይክ አሁን ያው ሰው አካውንታቢሊቲ ስለሚጠላ ኃላፊነት እንደው ስለሚጠላ ሩቅ ያለ ሰው እሱ ነው ፓስተር ይላል። ከየት መጥቶ እዚህ ያለው ነው እንጂ የኦንላይን ፓስተር የለም። ማለት በጣም ይሄ ነገር ስለበዛ ነው አይደል? አሁን እናንተም ይሄን ስለይሳቃችሁት እኮ ነገሩ ስላለ ነው እኮ። ሰው እዚህ በመሃል ያለውን ሰው ኃላፊነት ለመሸሽ ይተካል በሌላ። እንደሱ ሳይሆን በመካከላችሁ ያሉትን አብረው እየተጓዙ ያሉትን በመካከላችሁ። ሌላው ደግሞ ይሄ የሚመስሉንን መሳሎቻችንን ማለት ነው አይደል? እንደኛ እኮ መሰሎቻችን እነዚህ ሰዎች እኮ ታላቁ እረኛችንን እኮ እነሱም የሚከተሉ በጎች ናቸው እኮ አይደሉም እንዴ? ታላቁ እረኛችንን እኮ ነው ሁላችንም የምንከተለው። ግን ደግሞ እነሱ ቀደም እያሉ ይሰማሉ ድምጹን። ገባችሁ? ድምጹንም እንድንሰማ የሚያበረታቱን፣ የሚያሳድጉን፣ የሚያለማምዱን ናቸው። እኔ በጣም ነው ይሄ የበግና የእረኛ ምሳሌው በጣም ፋሲኔት ስለሚያደርገኝ ብዙ ጊዜ ፈልጌ አያለውኝ። እንትን በቃ ማግኘት የምችለውን ዶክመንተሪ በሙሉ በዛ ውስጥ ገብቻ ያለውና በተለይ ደግሞ በእስራኤል አካባቢ ያሉትን የእረኞችን ሁኔታ ስትመለከቱ፣ ምክንያቱም የእረኛ ምሳሌ የተጻፈው ከዛ ስለሆነ ማለት ነው። ያው የኛ ሀገር ትንሽ ለየት ሊል ይችላል፣ አላውቅም። እኔ የከተማ ልጅ ስለሆንኩ እኔ ነጋዴ ነው ያየሁት እንጂ እረኛ አይቼ አላውቅም። እዛ በግተራ የሚያሰማሩት እና ስታዩ እረኛው እየዘመረ እየጠራቸው ነው የሚሄደው፣ ድምጹን እያሰማቸው ነው የሚመራቸው እና ድምጹን ማሰማቱን አያቋርጥም ቦታው እስኪደርስ ድረስ። እና በጣም የሚገርማችሁ ቀደም ብሎ የሚከተሉ በጎች አሉ። ወዲያው ድምጹን ሲሰሙ የሚያደርጉት ነገር ጣል አድርገው ወዲያው የሚሮጡ አሉ። ከዛ ደግሞ ምንድን የተፈጠረው ምናምን ብሎ ደግሞ የሚከተሉም አሉ። በመካከላችን ማለት ይሄ ነው። ድምጹን የሚሰሙ የታላቁን እረኛ ድምጽ የሚሰሙ ከኛ ቀድመው የሚሰሙ እኛ ያለመድነውን ድምጽ ይሄ እኮ የጌታ ድምጽ ነው ብለው የሚነግሩን፣ የሚያሳድጉን፣ ነርቸር የሚያደርጉን በመካከላችሁ ማለት ያ ነው። ምንድን ነው የሚለው? በመካከላችሁ የሚደክሙትን። ይሄ የሚደክሙትን የሚለው ደግሞ ትርጉሙን እያየውኝ ነበረ። to the point of exhaustion በቃ ላባቸው ጠብ ብሎ ምንም ኃይል እስከማይቀር ድረስ የሚደክሙትን። ምንድን ነው የሚያደክመው? ዛሬ የአገልጋዮች ህይወት፣ የአገልጋዮች ስራ ምንድን ነው የሚያደክመው ብላችሁ ካያችሁ እንዴ በጣም ነው እንጂ የሚያደክመው። አይደለም ለ100 ለ200 ለ300 ሰው ኬር ማድረግ፣ መጸለይ፣ ማበረታታት፣ መምከር። የኳየር መሪ የሆኑ ሰዎች እናውቀዋለን 10-20 ሰዎችን ለመምራት በሆነ ብቻ በመሪነት ያላችሁ ሰዎች መቼም ይሄ በጣም ይገባቸዋል። በጣም ከባድ ነው። በጣም ከባድ ነው። ድካም አለው።
አገልግሎት ድካም አለው ኃይላቸውን እስከሚያሟጥጡ ድረስ። ሐዋርያት ሥራ ምዕራፍ 20 ላይ ሐዋርያው ጳውሎስ ለኤፌሶን ሽማግሌዎች ምን ይላቸዋል? ስለዚህ 3 ዓመት ቀንና ሌሊት በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ሳላቋርጥ ያረኩትን ልፋቴን አይታችሁ ትጉ። የማማከር አገልግሎት በጣም ከባድ ነው። ታውቃላችሁ የዚህ ሀገር ምንድነው ቴራፒስት ወይም ሳይኪያትሪስት የሚባሉ ሰዎች የራሳቸው ሌላ ቴራፒስት እንዳላቸው አላቸው። ግዴታ ነው፣ ስራው ያስገድዳቸዋል። ምክንያቱም ሊፈነዳሉ፣ አለበለዚያ አይችሉም። እንዴት አድርገው ይችላሉ? እነሱም በሳምንት አንዴ ወይ በምናምን እየሄዱ በወር አንዴ የተሸከሙትን ነገር የሚያወርዱበት ቦታ አለ። የመንፈሳዊም አገልግሎት እኮ ከዛ ይበልጣል። እንደውም እንዴ ጉድ እኮ ነው ያለው ጋይስ። በጣም ትልቅ ሸክም ነው ያለባቸው አገልጋዮች። ይሄንን ሁሉ ተሸክመው በጣም የሚያሳዝነው ግን የሚያወሩት ጓደኛ እንኳን ብዙ ሊኖራቸው እንደማይችል ተረዱ። ምክንያቱም የኛ ሰው ከባድ ነው፣ አይረዳም፣ መበየን ይፈልጋል፣ መፍረድ እንትና እኮ እንዲህ ያለ ከምባል ብለው በራሳቸው አምቀው ይዛሉ። ያላቸው ምርጫ በጌታቸው ፊት ማውረድ ብቻ ነው። ከባድ ነው። በእነሱ ቦታ ሆነ ብናይ የታመሙትን መጠየቅ፣ መጸለይ፣ ሰው በሚያልፍበት በስብራት ውስጥ አብሮ ሄዶ ከጎን መቆም ቀላል አይደለም። በዛ ሁሉ ውስጥ ደግሞ የእግዚአብሔርን ቃል ለእኔና ለእናንተ ለመመገብ ማጥናት ይጠይቃል። ይሄ ሁሉ እኮ ጊዜ ይጠይቃል። እንዴ በስንት ምጥ እኮ ነው ሰው እዚህ የሚቆመው። ስህተት የሚባል ነገር እኮ አለ። እኛ እኮ ፐርፌክት አይደለንም። እዚህ የምንናገር ሰዎች እኔ አሁን ባለፈው ተሳስቻለሁ ባይዘው ሲሆነ እንደው ትልቅ ስህተት አይደለም ብዬ ነው ዝም ያልኩት። በጣም መጠንቀቅ ይጠይቃል። በጣም ያንን ሁሉ የትኛው ጊዜ ነው የሚበቃ? እኔ እኮ ይገርመኛል አንዳንድ ጊዜ በየትኛው ጊዜ ቁጭ ብሎ አጥንቶ በሌሊት ሲደወል እንትና ታመመ መሄድ፣ ሆስፒታል መሄድ። እሁድ ደግሞ ሁሌ ይመጣል አይቀርም። ሁሌ ይመጣል እሁድ፣ ስብከት አለ ሁል ጊዜ። ለዛ መዘጋጀት አለ፣ ድካም አለው ልላችሁ ነው። ዕብራውያን ምዕራፍ 13 ቅድም የተነበበውም ለመሪዎቻችሁ ታዘዙ፣ ተገዙላቸው፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለ ነፍሳችሁ ጉዳይ ይሄ ከባድ ነው። ስለ ነፍስ አሁን ስለ ነፍስ የሚጠየቅ አለ እዚህ፣ ስለ ሌላ ሰው ነፍስ እዛ። እንደዚህ እኮ ነው እያለ ያለው ጸሐፊው። ስለ ነፍሳችሁ ሂሳብ እንደሚያወራርዱ አድርገው ነው የሚሰሩት ይላል። ከባድ ነገር ነው ጋይስ። የዘላለም ምንድነው ይሄ ኮንሲኩዌንስ በአማርኛ ምንድነው አለው? ዘላለማዊ የሆነ ተጠያቂነት አለው። ለነፍስ ይተጋሉ። ይህንን መሸከም ራሱ ቀላል ነገር አይደለም። ስለዚህ መሪዎቻችንን በመካከላችሁ ያሉትን የሚደክሙትን እወቋቸው፣ እውቅና ስጧቸው። ጌታ የተመሰገነ ይሁን። ይቀጥልና በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ይላል። በጌታ የሚገዟችሁን እንደው መጽሐፍ ቅዱስ በዛ ዘመን መጽሐፉ እንዴት ደስ ይለኛል አንዳንድ ጊዜ። አሁን የሚገዟችሁን ማለት ከባድ ነው አይደለም? በዚህ ዘመን ይሄንን ለመናገር ሰው መገዛት አይፈልግም እኮ። ይሄ እኮ የተጻፈው እንደውም ባሪያና
ጌታ በነበረበት ጊዜ ነው። የእግዚአብሔር ቃል ኃያል ነው፣ ታላቅ ነው። አሜን። ያ በነበረበት ጊዜ እንኳን አሜን ብሎ ተቀብለዋል ሰዎች። አሁን እኛ ባሪያ አይደለን መቼስ። ባሪያ አለ እንደዚህ የለም። ጌታ ይባርክ። ግን የክርስቶስ ባሪያዎች ነን። አሜን። አዎ የተገዛን የተሸጥን አይደለንም በምንድነው በስሙኒና በዶላር፣ ግን በዋጋ በደም የተገዛን ክርስቶስ ኢየሱስ ይባረክ። አሜን። አዎ ምን ይላል? የሚገዟችሁን በምንድን ነው የሚገዟችሁ? በገንዘብ አይደለም፣ በኃይል ነው። እያታለሉ ነው፣ እየሸወዱ እንደው ምንድነው እያጭበረበሩ ነው አይደለም። በጌታ የሚገዟችሁን አያችሁ። በጌታ መገዛት አለ። ለምን እንዴት ነው ብትሉ፣ ለጌታ መገዛት ማለት ነው። ለጌታ ስንገዛ ለነሱ እየተገዛን ነው። ልክ ለጌታ እንደምንገዛውም ለመሪዎቻችን መገዛት አለብን ማለት ነው። እግዚአብሔር እንደዛ አሳስሮ አስቀምጦታል። ምንም ማድረግ አንችልም። ይሄ እግዚአብሔር ከመጀመሪያ ዓለምን ሲፈጥር ጀምሮ ራሱ በኦርደር በስርዓት ነው ያስቀመጠው። በቃ በስርዓት ያንን ስርዓት ምንድነው ለማቃወስ መሞከር መዘዙ ከባድ ነው። ባል ሚስት በሁሉ ቦታ እኮ ብታዩት ይሄ ኦርደር እኮ አለ። ዛሬ ሚስት የባል ራስ ልሁን ስትል እንግዲህ ታያላችሁ እኮ ይታያል አይደል እንዴ? ይታያል። ግን አይደለም፣ እንደዛ አይደለም ስርዓቱ። እንደዛ አይደለም ስርዓቱ። ስለዚህ ልክ እንደዛውም እግዚአብሔር ሾሟቸዋል እኮ ሐዋርያት ሥራ ምዕራፍ 20 እዛው ቁጥር ቅድም ያነበብኩት ምዕራፍ 20 ቁጥር 28 ላይ እንደዚህ ይላል፣ ለራሳችሁና መንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ። መንፈስ ቅዱስ ምን ያደረጋችሁ? የሾማችሁ። ኤጲስቆጶሳት ማለት ሽማግሌዎች፣ መጋቢዎች ማለት ነው። አዎ በእርግጥ እውነቱን ለመናገር በዚህ በጣም የምንቸገር አይመስለኝም። እሱ ምንድነው አልገዛም ምናምን ምንልን አይመስለኝም። እንደው ምናልባት በዛኛው መንገድ ኤክስትሪም በጣም ቱማች ይሄድን ይመስለኛል ሳስበው። አይደለም? ለዚህ ነው ሰዎች አቢዩዝ የሚደረጉት ዛሬ በተለያየ ቦታ ብታዩ በጌታ ሳይሆን በሌላ ነገር ሲገዙት ያላችሁ ሰዎች በጣም ነው የሚሰቀጥጠው። ሳር የሚያስግጥ አለ። እኔ አይቻለሁ። መቼም ልታዩ ትችላላችሁ እናንተም። ሳር ጋጡ ጎንበስ በሉና ብሎ ሳር ሲግጥ ጉባኤው በጀርባቸው ላይ የሚሄድ አለ። አሁን እኮ በጀርባችሁ ላይ ልንሄድ አላሉንም እኮ። ምናልባት በዛ ይሆናል የምንቸገረው። ግን እንደዛ ነው እንዴ የተባለው? አይደለም። እንግዲህ ጌታ ለጌታ እንደምንገዛው በጌታ ለሚገዙን ለነሱ ማለት ነው። ክብር ለኢየሱስ ይሁን። የሚገስጿችሁም ይላል ደግሞ። ዋው! መገሰጽ አንወድም። እኔም አልወድም። በጣም ነው የምጠላው መገሰጽ። ማን ይሄ እኮ የሰው ባህሪ ነው አይደል እንዴ? ግን ሰው የሚጠላውን ነገር ያረጉታል። እነሱ አስደስቷቸው እኮ አይደለም አይደል እንዴ? አሁን እንደው የሚገሰጸው ሲኖር በቤተ ክርስቲያን ውስጥ መከራው ልነግራችሁ አልችልም። በቃ ጭንቀት ደግሞ አሁን እኮ ብንገስጸው ሌላ ቦታ ጥሎ ይሄዳል። ሌላ ቦታ ደግሞ ይቀበሉታል። ያልተገሰጸ ሰው ምን ታረጋዋለህ? ያለባቸውን ውጥረት ተመልከቱ። መገሰጽ አለበት ይሄ ሰው። ለመንፈሳዊ ህይወቱ እድገቱ ካልተገሰጸ፣ በሚሄድበት መንገድ ካልተመለሰ አይጠቅመውም። ለራሱ ሲል ነው የሚገሰጸው። ግን ደግሞ ከባድ ነው መገሰጽ። መገሰጽ አንወድም።
አናምንም ጥፋታችንን። አቤት አቤት አናምንም። ብናምንና እንደው አጥፍቻለሁ አምሶሪ ብንል ስንት በረከት በሆነልን። አናምንም። እሷ ነች፣ እሱ ነው። በጌታ የሚገዟችሁን የሚገስጿችሁንም እወቋቸው። ታላቅ ከባድ ስራ ነው ያላቸው። ጌታ የተመሰገነ ይሁን። ግን ደግሞ ሲሰሩት በደስታ ነው የሚሰሩት። ምክንያቱም በውስጣቸው እግዚአብሔር ያስቀመጠው ስለሆነ። አሁን እኔና እናንተ የምንነጋገረው ስራቸውን ለማቅለል እንጂ አይደል? እንዲቀልላቸው ደስ ብለዋቸው እንዲሰሩ ተወደው እንደተወደዱ ማውቀው እንዲሰሩ እንጂ እኮ ሸክሙንማ እግዚአብሔር ሰጥቷቸዋል። እኔና እናንተ ብንታዘዝ መስራታቸው አይቀርም። ጌታ የተመሰገነ ይሁን። ከዛ ምን ይላል? ስለ ስራቸውም በፍቅር ከመጠን ይልቅ ተከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁም በሰላም ኑሩ። ስለ ስራቸውም የሚለው ቅድም ስለ ልፋታቸው ማለት ነው። የሚለፉትን የሚደክሙትን ስለ ድካማቸው በፍቅር ከመጠን ይልቅ ተከብሯቸው ዘንድ እንለምናችኋለን። ይህ ማለት ከመጠን ይልቅ በፍቅር ተወዷቸው። አሁን ምንድነው ይሄ? ልክ የጌታ ምሳሌ ነው አይደለም? የባልና የሚስትም ምሳሌ እኮ ነው። እግዚአብሔር ይሄንን ምንድነው ደረጃውን ያስቀመጠበት መንገድ እሱ በፍቅር ተማሪዎችም በፍቅር ሁሉም በፍቅር ነው። በኃይል የሚሆን የለም። አያችሁ፣ እነሱ በጌታ ሲገዙ እኛ ደግሞ በፍቅር ምላሽ እንሰጣለን። ባልና ሚስትም እኮ እንደዛ አይደል እንዴ? ክርስቶስ ነፍሱን ለቤተ ክርስቲያን አሳልፎ እንደሰጠ ይውደድ አይደል የሚለው ሚስቱን። ሚስት ደግሞ ከዛስ ለባሏ ትገዛ። አያችሁ፣ የተሳሰረ ነው። እሱ ካልወደደ እሷ መገዛት ያቅታታል። ከባድ የት እናውቀዋለን። እውነት ነው ብላለች። ክብር ለኢየሱስ ይሁን። ልክ ነው እኮ። ስለዚህ መሪዎቻችንም አያችሁ በመካከላችን ያሉት በጌታ ሲገዙን እኛ ምላሻችን በፍቅር መገዛት ነው። እንደዛ ብናረግ የቤተ ክርስቲያን እድገት በጣም ታላቅ ነው የሚሆነው። ምክንያቱም ሁሉም አገልጋይ ነው የሚሆነው። ቤተ ክርስቲያን አገልጋዮችን ግን ችግር እንዲፈቱ ብቻ ካስገደድናቸው መስራትም አይችሉም እኮ። አስተውላችኋል? ለዚህ ነው እኮ ዕብራውያን ቅድም የተነበበው ላይ ምን ይላል? ምዕራፍ 13 ቁጥር 17 ላይ ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለበለዚያ አይበጃችሁም፣ እድገት አይኖርም። ችግር መፍታት ብቻ ነው የሚሆነው ስራቸው። የመሪ እንትኑ ከባድ ጊዜ የሚወስደው ችግር የተጣሉ ሰዎችን ማስታረቅ፣ በቃ ችግር መፍታት። ንስሐ አልገባ ያለ ሰውዬ ጋር ሄዶ እባክህ ማለት አስባችኋል? ይሄው ሁሉ እኮ እኔና እናንተ በፍቅር ብንታዘዝ መሪዎች የትና የት ቦታ በወሰዱን ኖሮ ባሳደጉን ኖሮ እድገት በሆነልን ነበረ። ግን ደግሞ ለዚህ ነው አይበጃችሁም የሚለው። አይበጀንም፣ ለእኔም ለአንተም ለሁላችንም አይበጀንም። በፍቅር ብንታዘዛቸው ግን እግዚአብሔር በውስጣቸው ያስቀመጠው ራእይ ይወጣል፣ ተግባራዊ ይሆናል። ምድር ትፈወሳለች። በአንድ ላይ የሚሄድ በአንድ ዓላማ የተስማማ የሚሄድ ህዝብ ይሆናል። ጌታ ይመስገን። ስለዚህ ምን እናርግ? አንደኛ እንጸልይላቸው። የጸሎትን ኃይል ሁላችንም እናውቃለን። ከባድ ኃይል ነው።
እግዚአብሔር በእኛ ውስጥ ያስቀመጠው በርከክ ብሎ መጸለይ ለመሪዎች በስማቸው እየጠራን የቃሉን ደጅ ክፈትላቸው፣ አጽናቸው፣ አጽናናቸው፣ አበረታቸው እያልን መጸለይ። በዛ ውስጥ ደግሞ እግዚአብሔር የሚሰራው ታላቅ ነገር አለ። ትልቁ ጸሎት ነው፣ በእውነት ትልቁ ጸሎት ነው። ምክንያቱም ስንጸልይ ደግሞ እያሰብንላቸውም እኮ ነው አይደለም? እኛም ራሳችን በዛ ውስጥ በስራ ውስጥ እየተጠመድን ነው የምንሄደው። ቅድም ፓስተር ብሏል፣ በየቀኑ በአመት አንዴ ሳይሆን በየጊዜው ማረግ ከፈለጋችሁ አገልግሎት ውስጥ ተሰማሩ። ሌላው ይሄ ነው፣ አገልግሎት ውስጥ መሰማራት፣ ሸክም ማቅለል። እኔ አደርገዋለሁ፣ እኔ አለው፣ አይዞ ሂድ አንተ ሌላ ነገር አድርግ። ይሄ ትልቅ እረፍት ነው የሚሰጠው ለመሪዎች። ሌላው ደግሞ እንንገራቸው። ባለፈው እኮ እንደዚህ ስታስተምር እግዚአብሔር በዚህ መንገድ ጠቀመኝ፣ ልቤ ተፈወሰ። ምስክርነት። ይሄ በጣም ትልቅ ማጽናኛ ነው ለነሱ። ከጎናችኋለን፣ እየሰራችሁ ያላችሁት ነገር እየጠቀመን ነው፣ እየተጠቀምን ነው ማለት ነው። ቀላል ነገር እንዳይመስላችሁ። በጣም ትልቅ በጣም ረጅም ጉዞ መሄድ ይችላል ሰው በዚህ ረጅም ርቀት። ዛሬ ፓስተሮች በየተለያየ ቦታ ሪዛይን ያደርጋሉ። የኛው ስለማንሰማ ነው የኛ አገር እንጂ አሁን በተለይ እዚህ ሀገር ብታዩ ስታቲስቲክሱም በጣም ነው የሚያስደነግጣችሁ፣ ስንት ፓስተሮች ሪዛይን እንደሚያደርጉ። በጣም ኃይለኛ ከባድ ስራ ስለሆነ ነው። ግን እቺን ትንሽ ነገር ብናደርግ መሪዎቻችን፣ መጋቢዎቻችን ከብዙ ርቀት ከኛ ጋር መሄድ ይችላሉ። ክብር ለኢየሱስ ይሁን።